በጣም ብዙ ጊዜ ህይወት የሚከብደን መብቃቃት የሚባለው ኮንተንትመንት እንዘነጋዋለን። ገንዘብ የቱንም ያክል ቢበዛ ተርፎ አያውቅም። በቃ ሰው አይታይም፣ እኔ አልታይም። ከዛ የህይወት ቫልዩና ትርጉም ምንድነው ስትል ባለህ ነገር መብቃቃትን መፍጠር መቻል ነው። መንፈሳዊነት ማለት በመቀነስ የምታገኘው ትርፍ ማለት ነው። ግን ኤቭሪዴይ ሩጫችን የሆነ አማውንት ኦፍ ወርቅ በለው ያው ገንዘብ ለማግኘት እንሮጣለን። ቤት ያሉትን ቫሊዎች አተናቸው ትሮጥበታል፣ ታከማቻለህ። ከዛ የሆነ መኪና ነበረ እንደገና ትቀይራለህ። ሩጫ ነው። እዚህ ጋር ግን እየኖርክ ነው ወይ? ጓደኛ እንዲህ አይነት ብራንድ ነው የለበሰው ለሚለው ቃል ነው፣ ለምስክርነት ነው አኗኗራችን። በጣም ብዙ ጊዜ ህይወት የሚከብደን መብቃቃት የሚባለውን ኮንተንትመንት እንዘነጋዋለን። ገንዘብ የቱንም ያክል ቢበዛ ተርፎ አያውቅም። ተርፎ ማያብቅ ነገር ነው ገንዘብ። ምንም ቢኖርህ አያልቅም። ቁጥር እስካላለቀ ድረስ ገንዘብ አያልቅም፣ ፍላጎትም አያልቅም። ከዛ የህይወት ቫልዩና ትርጉም ምንድነው ስትል ባለህ ነገር መብቃቃትን መፍጠር መቻል ነው። አብዛኛው ሰው የዛሬ 10 ዓመት የዛሬ ምናምን 2 ዓመት 10 ሺህ ብር ደሞዝ ያለው ዛሬ 40 ሺህ ብር ቢያገኝ የዛሬ 2 ዓመት የነበረው መጋረጃ ዛሬ እኩል 4 እጥፍ ያድጋል። አሁን ፍላጎትም ፕሮዳክትም የሚሄዱበት ርቀት አለ። ሰዎች ግን ቫልዩ የለም ኮንተንትመንት መብቃቃት እና የሆንከውን ማመን መጀመሪያ is very ዋይዝ ስታርት ማለት ነው። ለምሳሌ ውሃ ርካሽ ነው፣ ለህይወት አስፈላጊ ነገር ነው። በጣም ኢምፖርታንት። ወርቅ አለት ነው፣ ውድ ነው። ግን ኮንቬንሽናሊ ሰው ተስማምተንበታል ስታንዳርድ እንዲሆን ውድ ነው ዋጋው። ስለዚህ እኩል ሚዛን ያላቸው ወርቅና ውሃ ብትወስደው ምንም አይገናኝም። ኢቭን 1 ግራም ወርቅ እና የሆነ ይሄን ቤት የሚሞላ ውሃ እኩል ወርቁ ውድ ነው። ኤቭሪዴይ ሩጫችን ለወርቅ ነው። ስለዚህ ውሃና ወርቅ ላይ ምንድነው ሩጫችን? ወዴት ነው? ለህይወት ወደሚያስፈልገን ወይንስ ወደ ተስማማንበት መሮጥን ወደ ተስማማንበት? አሁን ቢሮክራሲ ምናምን እነዚህ የሚፈጠር ይሄ ሞደርኒዝም ያመጣቸው የሆኑ ነገሮች አሉ። በቃ ቫልዩ አድ አድርገህ ሳይሆን የሰዓት ፊርማ ፈርመ ሰዓቱ ካልደረሰ መውጣት አትችልም፣ ስራም ባይኖርህ እንዲህ አይነት ነገሮች የተፈጣጠሩ ነገሮች አሉና ውሃና ወርቅ ላይ ለህይወት ዋጋ የምትሰጠው አስፈላጊ ነገር ውሃ ነው። ስለዚህ ሰውየው ቀለበት አያረግላትም ለሚስቱ፣ ውሃዬ ወርቄ አይላትም፣ ውሃዬ ነው የሚላት። ይህች ጋር በብልቃጥ ውሃ ይዞ ይሄዳል። በረሃ ላይ ድንገት ቢያንቀው የሆነ ነገር ያቺ ውሃ ህይወትህን ታድናለች። ርካሽ አስፈላጊ ነገር ግን ኤቭሪዴይ ሩጫችን የሆነ አማውንት ኦፍ ወርቅ በለው ያው ገንዘብ ለማግኘት እንሮጣለን። ቤት ያሉትን ቫሊዎች አተናቸው። ግዴታ እስከሆነብን ሊሚት ብንሄድም ግን ኮንቴንትመንት ላይ መብቃቃትንም መለማመድ፣ ይሄ ማከማቸት ብቻ ሳይሆን መኖርንም መለማመድ አልቻልንም። ውሃና ወርቅ፣ ውሃ ወይስ ወርቅ ማለት ይቻላል። ግን ህይወታችን ውስጥ ውሃና ወርቅ አሉ፣ አስፈላጊና ያው ተለምዶ ብለን የምንዋኝባቸው ማለት ነው። ስለዚህ ተለምዶ ነው የሚያሮጠን። የወርቅ ዋጋ የስምምነት ጉዳይ ነው፣ በቃ ኮንቬንሽናል ስታንዳርድ። ስለዚህ ውድ ዋጋ ተመን ሶ ኤክስፔንሲቭ ገንዘብ ነው። ስቶር ታደርገዋለህ ምናምን እንደዚህ ትሮጥበታል፣ ታከማቻለህ። ከዛ የሆነ መኪና ነበረ እንደገና ትቀይራለህ ምናምን። ሩጫ ነው። እዚህ ጋር ግን እየኖርክ ነው ወይ? ለህይወት አስፈላጊ የሆነውን ቴስት ኦፍ ሃፒነስ፣ ቴስት ኦፍ ባላንስ ምናምን የምትላቸውን ነገሮች እየኖርናቸው አይደለም የሚለው ፍርሃት ፈጠረብኝ ስሜት። ውሃና ወርቅ የሚል ስቶሪ እንድጽፍ አድርጎኛል።
ውስጥ ውሃ ነን እኛ። ኔቸራችንን አይደለም የምንኖረው። የኛ ተፈጥሮ ለምሳሌ አሁን ፋሚሊ በጣም ሃፒነስ አለው፣ ስናጣው ፔን አለው። በቃ you can feel it። ለምን በቃ አዩ። ግን ሩጫህ ግን ወደ ውጪ ስለሆነ የምታየው ወደ ተፈጥሮ አይደለም። ምን ይፈጥራል ስትል ከልቸራሊ ራሱ አሁን ላይ ባለው የህይወት ስታንዳርድ አንተ ስለሚያስፈልግ ነገር አለ የምትሮጠው። ጓደኛ እንዲህ አይነት ብራንድ ነው የለበሰው ለሚለው ቃል ነው፣ አሁን ለምስክርነት ነው አኗኗራችን። ለሰው ምስክርነት ወደ መኖር የሚቀየር ሲሆን አታችመንቱ የቁስ ብቻ ይሆናል፣ ሶለስ ይሆናል። ወደ ውስጣችን ማየት ከቻልን ግን ተፈጥሯችንን ስለሚሆን ተፈጥሮ ባላንስ የሆነ ህይወት ለሁሉም አስፈላጊ የሆነውን ተፈጥሮ ህይወት ውሃ ችራናለች። ወርቅ ለሁላችንም አልቸረችንም። ስለዚህ የሆነ ወርቅ ቀለበት ያደረገ ሰው ወይ የሆነ የወርቅ ሀብል ያደረገ ሰው ዋው ምናምን ብለህ ሰውየውን እኮ አይደለም ወርቁ ነው ሰውየውን እያስወራን ያለው። ኮንተንትመንት is very important። ሰው አይታይም። አሁን ያሬድ አይታይ፣ ያሬድ እጅ ቢቆረጥ ያሬድነት ይጠፋል ማለት ውስጥ አንተነት አይጠፋል። እዚህ ጋር ሰዓት ቢያቃጥለ በቃ ሰው አይታይም። እኔ አልታይም፣ የምታይ አይደለም የማይታየው ነው። ሳወራ መታየት እጀምራለሁ፣ ስኖር መታየት እጀምራለሁ። ስለዚህ ሰው ስራውን ነው፣ ድርጊቱን ነው፣ እንቅስቃሴውን ነው፣ አንደበቱን ነው ዋትሶኤቨር እያል በእንቅስቃሴዎቹና በክዋኔዎቹ ነው ዲፋይን የምናደርገው። እዚህ ጋር ሊቆረጥ ይችላል፣ እዚህ ጋር ሊቆረጥ ይችላል፣ ቆሻሻ ልለብስ ይችላል፣ ንጹህ ልለብስ ይችላል። አስተሳሰቤ አይታይም፣ ስኖረው ግን ዲፋይን ይደረጋል። ቡርሃን ስትል የሆነ ቃል ሊሰጥ ይችላል ሰው። እዛ ቃል ውስጥ የሆነ ክንውን አይቷል። ይሄ ስለሆነ የሰው ልጅ እዚህ ጋር ያደረኩት የወርቅ ሀብል እና የለበስኩት የሆነ ነገሬ ሰዎችን መነጋገሪያ ሲሆን ማለት የጓደኛዬን ተውሼ ይሁን ስላለኝ ይሁን whatsoever እሱ ጋር እኔን ግን አይደለም ያ እና ያ ክብር ሲሰጠኝ ማለት ሳወልቀው ክብር አጣበታለሁ ማለት ነው። ስለዚህ የሆነ መሸከመው አካል የሆነ ነገር እሱ ነው ማለት ነው እኔን ዲፋይን የሚያደርገኝ ስትል አመለካከትህ ካንተ ጋር በህያውነት የሚቆየው አመለካከትህ attitude, the way you see the world, the way you see things, the way you define ራስን የምታይበት የምትተረጉምበት ዓለምን ማይንድ ሴትህ አይደለም ማለት ነው። ያነገትከው ኮት ነው ለሰዎች ትርጉም ሰጥቷቸው አንተም ደስታ ሰጥቷየው ሲያልቅስ ታወልቀውስ ይሄ ነው ፕሮብሌሙና ውሃና ወርቅም ይሄን ጉዳይ ነው ማሰብ የፈለኩት። ሰዎች ሆይ ከተፈጥሮ አንራቅ እና በጣም ቆም ብለን ካሰብነው በጣም ሁላችንም ሀብታም መሆን ሳይጠበቅብን ባለን ነገር ግን ኢንተርናሊ የምንፈጥረው መረጋጋትና ደስታ አለ። ከዚያ ተነስተን ወደምንፈልገው ለማየት ኤነርጂ መሰብሰብ የምንችልበት ሚልም ኢንሳይት ይሰጣል። እንደ ሀገርም ደግሞ ቫልዩ ራስን በማየት ውስጥ ሀገር መስራት እንዴት ይቻላል? ከትምክህት ወጥቶ ነው። ግን እውቀት ዩኒቨርሳል ነው። ግን ራስን በማየትም እንዴት ሀገር መስራት ይቻላል የሚል ጉዳይ አለው። ስለዚህ ውሃና ወርቅ ላይ አሁን ወርቁ የኛ ሊሆን የሚችል ነው፣ ውሃው እኛ ሊሆን የሚችል ነው ማለት የኛ የሆነና እኛ የሆነን እንለይ ነው። ታንክ ዩ። የኛ የሆነው የኛ ላይሆን ይችላል፣ እኛ የሆነው ግን እኛ ነው። ኤግዛክትሊ አይደለ? ኤግዛክትሊ ራስነት ትክክል። ሰው መንፈሳዊነት ዩኒቨርሳል እውነታ ነው። በመጀመሪያ ደረጃ ማለት በመንፈሳዊነት የሰው ልጅ ልባዊነት ነው። መንፈሳዊነት መገለጫው ምንድነው? ያው ያልነው ርህራሄ፣ ፍቅር፣ ይሄ በቃ ሰው የሚያደርጉ ነገሮች አሉት እና እነዛ ጎሳ የላቸውም። መንፈሳዊነት ጎሳ የለውም፣ ብሔር የለውም። በሚዛን አትለካውም፣ አትጨብጠውም፣ አትዳስሰውም። ኢራሽናል ነው፣
በምክንያት አትነትነውም፣ በማቴማቲክስ አታሰላውም፣ ግን የሆነ ሰላም ይሰጣል። በቀላል ምሳሌ አንዲት በጣም አሮጊት ሴት መንገድ ላይ አግኝተህ ተርበው በቃ ይዛሃቸው መንገድ አሻግረሃቸው ስትሄድ እዚህ ጋር ቀጠሮህን ዘገየህ፣ ዋጋ ትከፍላለህ። ይኸው እዚህ ጋር ግን ቀጠሮ እኮ ነበር፣ ምክንያታዊ ከሆንክ እዚህ መምጣት አለብህ። እዛ ጋር ያያሃቸው ሴት አንተ አስፈለካቸው፣ ዋጋ ከፈልክ፣ ፔይም ሳክሪፋይ የምታደርግበት ነው። መንፈሳዊነት ማለት በመቀነስ የምታገኘው ትርፍ ማለት ነው። በመቀነስ ምን አይነት ትርፍ አትለካውም። አየሁ፣ በመቀነስ ትርፍ አይገኝም። ለምሳሌ ኢኮኖሚክስ ማለት ፕሮፊት ማክሲማይዜሽን ነው በሚለው የሆነ ነገር ሰርተ ማትረፍ የሚባለውን ነገር መተንተን ይቻላል፣ ምክንያታዊ የሆነ ቁስ ስለሆነ። ግን እዚህ ጋር የነበረን ኃላፊነትና ኮሚትመንት እዚያ ጋራ በጣም ወሳኝ፣ አንተን ድጋፍ ለፈለጉ አሮጊት ሴት አየሁ ሳክሪፋይ በማድረግህ እዚህ ጋራ ኮሚትመንት ላይ ፌል አረግ። ስለዚህ አበው እሱ ሰውዬ እኮ ረፈደ ምናምን የሚል ምክንያታዊ ነጥብ ሊሰጥ ይችላል። ግን ኢ ምክንያታዊ የሆነው እዛ ጋር ያደረግከው የከፈልከው ዋጋ የሰጠህ ደስታል። ስንት ኪሎ ደስታ ነው፣ ስንት ሜትር ደስታ አታውቀውም፣ አትለካውም፣ ግን ሰላም ይሰጣል። አንዲትን የ9 ወር እርጉዝ ሴት ድንገት መንገድ ልታቋርጥ ስትል ኃይለኛ መኪና ቢገባ አንተ የመጨረሻ ክፉ ሰው ሆነ ማለት ክፉ የሚባል ገዳይ የሚባል ሰው ቢሆን ሳያውቀው በደመ ነፍስ ሄደ። አዩ ኢንስቲንክት አለው የሆነ እዚያ ውስጥ የሆነ ሰላም ያገኛል። ያ ሰላም ነው መንፈሳዊነት። ስለዚህ መንፈሳዊነት ከሰልፊሽነስ መውጣት ነው። አጭር ቋንቋ መንፈሳዊነት እንደ ህብረት መኖር ነው። መንፈሳዊነት ከትምክህት መውጣት ነው። እኔ ብቻ ብለህ ስትል ለእያንዳንዱ አዋቂ አዋቂ አለው፣ ለእያንዳንዱ ሐሳቢ ሐሳቢ አለው። ሰው ያንተ ልክ እንዳለ ሁሉ ከልክም። ስለዚህ በቃ ሆሪዞንታል የመኖር ጉዳይ ነው እና መንፈሳዊነት ህብረት ነው። የነጠላ መንፈሳዊነት የለም፣ የግል መንፈሳዊነት የለም። አሁን ስለዚህ ነው በተለይ በዓለም ባሉት 8 ሃይማኖቶች ውስጥ ሂንዱይዝም፣ ቡድሂዝም፣ ሽንቶይዝም እና 3 የአብርሃም ሃይማኖቶች፣ ኮንፊሽየስ በከፊል እንደዚህ ስፒሪቹዋሊቲ ይገርማል። ደግሞ በሆነ ዘመን ነው አነሳሳቸውና ደብዞቻቸውን ስታዩ ምንም ታገኛቸዋል። የሆነ ስፒሪቹዋል የለም ጉዳዮችን። አሁን ለምሳሌ አንድ ሰው ክርስቲያን ሆኖ ወይ ሙስሊም ሆኖ ቡድሃ መሆን ይችላል። አይ ቡድሃ አምላክ የለው፣ ሜትድ ነው። ከዩኒቨርሱ ጋር መታረቅ ይላል፣ መዋሃድ ይላል። ዝምታ ውስጥ እስኪ ዩኒቨርሱን አዳምጠው። በጣም እኮ ሌላ ቋንቋ እኮ ነው። እዚህ ውስጥ ያለውን ሰላምና ረቂቅነት አየው። አንተ ራስህ ወደ ቡድሃነት ስለምታድግ አየው። ሰውየው ክርስቲያን ሆኖ ክርስቲያን አምላክ ስላለው፣ ሙስሊም አምላክ ስላለው፣ ግን ሜትድ ኦፍ ቡድሂዝምን መኖር ይችላል ስትላየው እስኪ አርመምህ ውስጥ የምታየውን ሰላም ይኸው፣ ስፋቱን ይኸው። ስፒሪቹዋሊቲ ህብረት ነው ከዩኒቨርሱ ጭምር፣ ካንተና ከኔ ከዚህ ከሰው ህብረት ብቻ አይደለም። በጣም ሲሰፋ ከእጽዋቱም ጋር ህብረት ትፈጥራለህ። በጣም ፒስፉል ኢንተራክሽን። እነዚህ ካርቦን ዳይኦክሳይድ ሲስቡ እኔ የምተነፍሰውን ይኸው ሲመጡ እኔ ደግሞ እነሱ የሚተነፍሱትን ኦክሲጅን እወስዳለሁ። ኢንቲሜሲ አለ። ስለዚህ እጽዋት በመንከባከብ ውስጥ ዝም ብለህ ይኸው ቤት ውስጥ የሆነች አበባ ተክለህ ውሃ በማጠጣት ውስጥ የሆነ ሰላም የለውም። ከታች ስፒሪቹዋሊቲ። ይሄ ስፒሪቹዋሊቲ አትለካውም፣ አታየውም፣ አትበላውም እኮ ቅጠሉ። አሁን እዚህ ጋር የሬት ተክል ይታየኛል፣ አትበላውም እኮ የሆነ ነገር ግን በቃ አይተህ ሰላም ታገኛለህ። ታይ ምንድነው ምክንያት? አትጨብጠውም፣ አትዳሰሰውም። ስለዚህ ስፒሪቹዋል መንፈሳዊነት ማለት ሰው ልጅ ከራሱና ከተፈጥሮ አጠቃላይ ከሰው ጋር ሰው ከሰው ከተፈጥሮ እና ከዩኒቨርሱ ወይም መለኮታዊ ኃይል ጋራ የሚተሳሰርበት የዝምድና ሰንሰለት ነው መንፈሳዊነት።
መንፈሳዊ ሰው ትልቁ ነገር በጣም ትምክተኛ አይደለም። ትምክት ማለት ራሱን ብቻ አብልጦ የሚያይ ማለት ከኔ በላይ የለም አይልም። መንፈሳዊ ሰው መገለጫው ዝቅታ ነው። እንደ ሐይቅ ማለት በብዛት የሚያነሱት ምሳሌ አለ አይደል? ከላይ ፏፏቴ ሐይቅ ብዙ ውሃ ይይዛል ዝቅ ብሎ ስለሚገኝ ሲል አክባሪ ነው። ስለዚህ ከላይ የሚመጣ ፏፏቴ ከዛ የሚመጣ ወንዝ በሙሉ እዛ ስለሚገባ ሐይቁ ብዙ ውሃ ይዞ ታገኘዋል። እና መንፈሳዊ ሰው ለችግርም ደራሽ ነው ማለት ብቻ ሰልፊሽ አይደለም። መንፈሳዊነት መገለጫው ራስ ወዳድ አትሆንም፣ ጥቅመኛ አትሆንም፣ የሞራል ሰው ነህ። ስለዚህ ቅድም የሞራል እንዳልነው ከግዴታው ይጀምራል። ሰውን በማክበር ውስጥ ነው ህይወቱን የሚተረጉመው መንፈሳዊ ሰው። መንፈሳዊ ያልሆነ ወይም ሞራል እንደዚህ የሌለው ምናምን ብለን በምናየው ደግሞ ራሴን ከማክበር ነው ይልህና ራስን ማክበር የሚባለው ግን ይኸው ራሱን ያከበር ሰው ጤናውን መጠበቅ ወይ ንጽህናውን መጠበቅ ምናምን ደስ የሚሉ እና ለራስ ዋጋ መስጠት ምናምን ብለህ ልትተረጉም ትችላለህ። ራስን ማክበር የራስ ወዳድነት ነው። ሆነ ብር አበደርከኝ ካድኩ ወይም ደግሞ በቃ ዛሬ ወይ ነገ እያልኩኝ እንትን አልኩ በቃ ይሄ ሰልፊሽ መሆን። በችግሬ ጊዜ ደርሰህልኝ ለችግርህም ጭራሽ ትዝሳት ላይ አደናቁሬ ሌላ ማስ ይኸው እነዚህ ቀውሶች አሉ። መንፈሳዊነት ግን የለም ዙሪያዬ ደስታ ውስጥ ነው ደስታ ያለው። ዙሪያው ደስታ ውስጥ ነው ደስታ የሚፈልገው። አይዋሽም፣ ይታመናል። ይሄ የመንፈሳዊ ሰው መገለጫ ነው። አይዋሽም፣ ይታመናል ማለት ሰባኪም ከሆነ የሚሰብከውን ማለት የሚኖረውን ነው የሚሰብከው። ሲምፕል ነው። ፍልስፍና ውስጥም ያለሁ ሰው ነኝ ቢል የሚኖረውን ነው የሚናገረው እንትን አይደለም። እና አንደበትና ልብ የታረቁለት ሰው ማለት ነው። መንፈሳዊነት አንደበትና ልብ አንድ ሲሆኑ የሚገኝ ስብዕና ነው። በዴፊኒሽን እናስቀምጠው ከተባለ መንፈሳዊነት አንደበትና ልብ ሲታረቁ የሚገኝ ስብዕና ነው። መገለጫዎቹ ምንድን ናቸው? የሞራል የበላይነት ነው። የሞራል የበላይነት በምን ይገለጻል? በፔን ነው የሚገለጸው። በፔን ማለት ሳክሪፋይ። በፔን ስንመስል ለተጎዳ ደራሽ ስትል ካለህ ሰጪ ስትላዩ ካለህ እየቀነስክ የሆነ የተጎዳን እያገዝ ስትል በፔን የምትለው ነገር ምንድን ነው? በቃ ካለህ መስጠት እንጂ መሰብሰብ አይደለም።